ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክፍል 9 ይዘን ቀርበናል። አብራችሁን ቆዩ። ሌላው እንግዲህ ምንድነው እዚህ የተነሳ ኬዝ ነው። እዚህ የተነሳ ኬዝ ምንድነው? ደቡብ ወሎ ላይ ነው ኬዝ የተነሳው። እኛ እዚህ ሰበር ላይ ነበርና ሰውየው ንብረቱን አታች ያስደርጋል። አታችመንት in the sense of article 151 አታች ያስደርግና ከዛ አታች ያስደረገው ንብረት ላይ ለሀብት ክፍያ ይቀርባል። ክፍያው ለብዙ ባለዳዎች ይኖሩና በብዙ ዳዎች መካከል ንብረቱ መከፈል ሊኖርበት ነው። የዚህ ጊዜ ንብረቱን አታች ያስደረገው ሰው የቅድሚያ መብት አለኝ አለ። የታችኛው ፍርድ ቤት የቅድሚያ መብትማ የለህም ሴኩሪቲ ራይት ያላቸው ናቸው የቅድሚያ መብት አለው። እኛም ጋር መጣ። ከዛ በኋላ እኛ ምናል አይ ሴኩሪቲ ራይት እኮ ሞርጌጅ ማለት ነው። ሴኩሪቲ ራይት ማለት ሞርጌጅ ማለት ነው፣ ፕሌጅ ማለት ነው። አታችመንት is not a security right. It does not give you security. You remain to be an ordinary creditor. ተራ አበዳሪ ነህ። ስታተስ አያስገኝልህም አለውና ሄደ። ሰበር ላይ ሲደርስ ሻሩት። ምን ብለው ሻሩት? እንዴ ንብረትን አታች ማስደረግ እኮ አሉ ጁዲሻል ሞርጌጅ ማለት ነው ብለው ወሰኑ። አሁን the question for you will be attachment ከጁዲሻል ሞርጌጅ ጋር አንድ ነው ወይስ አንድ አይደለም ነው ጥያቄው የሚሆነው። what is attachment? what is judicial mortgage? ሞርጌጅ እንደምታውቁት የሞርጌጅን ህግን ሄዳችሁ ብታዩት 30-40ዎቹና ከዛ በኋላ ያሉት ድንጋጌዎች ሞርጌጅ ማለት በሶስት መንገድ ሊፈጸም ይችላል። አንድ በውል ምክንያቱም ሲሸጥለት ንብረት ሳበድረው ያበደርኩትን ሳበድረው ለእዳው መመለስ ዋስትና እንዲሆነኝ የሱን የወንድሜን ንብረት ሞርጌጅ ላደርግ ይችላል ወይ የራሱን ንብረት ሞርጌጅ ላደርግ ይችላል። በዚህ መንገድ የሚያዝ ኮንትራክቹዋል ሞርጌጅ። ሌላኛው ስሸጥ ንብረት ስሸጥ ላልተከፈለኝ ዕዳ ሞርጌጅ ራይት አለኝ። ሊጋል ራይት የሚባለው ሊጋል ሞርጌጅ ማለት ነው። ላልተከፈለው ዕዳ እሱንም ክሊርሊ ማስቀመጥ ያስፈልጋል። ባይ ዘ ዌይ ክሊርሊ ኦን ዘ ሰም አንፔድ ሊጋል ሞርጌጅ ራይት ያላችሁ መሆኑንና ኮሚኒኬት ማስመዝገብም ያስፈልጋል ፎር ዛት ማለት ነው። ከዛ ሌላኛው ሶስተኛው መንገድ ጁዲሻል ሞርጌጅ የሚባለው ነው። ጁዲሻል ሞርጌጅ እንዴት ነው የሚፈጸመው? አሁን ትልቁ ችግር ከአታችመንት ጋር የሚመጣው እዚህ ላይ ነው። ጁዲሻል ሞርጌጅ እንዴት ነው የሚፈጸመው? የሞርጌጅ ህጎችን ሄዳችሁ አይታችሁ እንደሆነ the fact that there is mortgage ዴት ዕዳ እንዳለ የሚያሳይ ነው። ስለዚህ ምንድነው የሚመጣው ነገር? አንድ ሰው ጁዲሻል ሞርጌጅ ይዟል ማለት መጀመሪያ ማስፈረድ አለበት። የተረጋገጠ ዕዳ መኖር አለበት። ያ ክስ ስላቀረብክ አይደለም። በፍርድ መብት ከተረጋገጠ በኋላ ግን ያ የተረጋገጠልህን የፍርድ በገንዘብ ረገድ የተረጋገጠልህን መብትህን ሞርጌጅ ያደርግልኝ ትለዋለህ ፍርድ ቤቱን። ይሄን ያህል 300,000 ብር ዕዳ አለበት ብዬ አስፈርጄበታለሁ፣ ስለዚህ ይሄንን ንብረት ሞርጌጅ አድርግልኝ ትለዋለህ። to transform yourself from an ordinary creditor into a security right holder። አየህ፣ ከተራ አበዳሪነት ደረጃህን ከፍ አድርገህ ወደ ሴኩሪቲ ራይት ባለ መብትነት ለማድረግ። ለምን? ፕሮቴክሽን የተሻለ ይሰጣል። እሱ መሆን አለበት፣ መመዝገብም አለበት። ባንክን ለመጠበቅ ሲሉ ለባንኮች ዓላማ የሆነ ህግ አውጥተዋል የሆነ ታይም ላይ which is wrong መመዝገቡ ብዙ ኢምፖርታንት አይደለም ብለዋል። ለባንክ ነው ለሌሎች አይደለም። ባንክን ኢንትረስት ባንክ ዝም ብሎ ስለሆነ ሞርጌጅ ያደረገ የነበረው ፕራክቲሳቸው ሮንግ ነው፣ ግን እንደዛ ያደርግ ስለነበረ ነው። እና ምንድነው መስመዝገብ የሚያስፈልጋል ማለት ነው። ቢኮዝ ሰዎች እኮ ሲገዙት ንብረቱን ትራንዛክት ሲያደርጉ እኮ ኢንካምበረንስ ያለበት ሀብት መሆን አለመሆኑን ማየት አለባቸው። ኮስት ቤኔፊት አናሊሲስ መስራት አለባቸው። በዛ ንብረት ላይ መብት ለማቋቋም የሚፈልጉ ሰዎች ሁሉ እኮ ምን አይነት ኢንካምበረንስ አለበት? is it free from any incumbrance? okay ኢንካምበረንስ እስካለ even if ኢንካምበረንስ ቢኖርበትም እሸከመዋለሁ ብሎ የሚገባ መሆን አለበት። ሶ ኢንፎርምድ የሆነ ዲሲሽን መውሰድ እንዲችሉ ሰዎቹ ሬጂስተርድ መሆን አለበት። የሶስተኛ ወገኖች መብት የሚጠበቀው እንደዛ ሲሆን ነው። እና ጠቅላይ ፍርድ ቤቱ ሁለቱም አንድ ነው አለው፣ ሞርጌጅ እና ጁዲሻል ሞርጌጅ ነው።
ከመሰረቱ በጣም መሰረታዊ ልዩነት አላቸው። እንዳልኳችሁ አታችመንት ተራ አበዳሪ ነው የሚያደርገው። ጁዲሻል ሞርጌጅ ቢኮዝ ኢት ኢዝ ሞርጌጅ ሴኩሪቲ ራይት መብት ይሰጣል። አንድ ሁለተኛ 30/84 እና ተከታዮችን ሄዱና ሊየን ራይት ይሰጣቸዋል፣ የመከተል መብት ይሰጣቸዋል። የሞርጌጅ መብት ያለው ሰው እኔ ንብረቱን ለእህቴ ብሸጥላት ሊከለክለኝ አይችልም። ንብረቱ ሊሸጥ የሚችል ነው፣ ትራንስፈረብል ነው፣ ትራንዛክተብል ነው። እኔ ለእሷ እሸጥላታለሁ። ሞርጌጅ ስላደረኩት ለምን ትሸጣለች አይባልም። ህጉ ራሱ ለትራንዛክት እንድታደርጉበት መብት ሰጥቷቸዋል። እኔ ለእሷ እሸጣለሁ፣ እሷ ለእሷ ትሸጣለች። አይ ዶንት ኬር። እሷም ለሱ እሱም እንደዛ እያለ አዘይነው እዛ ኮርነር ላይ ያለው ልጅ ይገዛዋል። አይ ዶንት ኬር። ገንዘቤ ማቹሪቲ ደርሶ ሳይመለስልኝ ከቀረ እዳው ከዛ የመጨረሻው ላይ ከተቀመጠው ልጅ እዳዬን መሰብሰብ ይችላል። ቤቱን አሸጬ ቤቱ እንዳይሸጥበት ከፈለገ እኔን መክፈል አለበት። ለኔ ከከፈለ በኋላ ዋናውን ባለ እዳ በእኔ እግር ተተክቶ ሊጠይቀው ይችላል። ሰብሮጌት ሊያደርገው ይችላል። እኔ ግን ከሱ ሰው መውሰድ ይችላል። ምንድነው ልላችሁ የምፈልገው ሞርጌጅ ላይ ትራንስፈረብል ነው፣ ትራንዛክተብል ነው። አታችመንት ትራንስፈራቢሊቲውን የመተላለፉን ነገር ያቆመዋል። ሊየን ራይት አይሰጥም፣ ትራንስፈራቢሊቲውን ያቆመዋል። በነገራችን ላይ ይሄ እዚህ ጋር ሞርጌጅ ጋር የተያያዘው ህግ በሚገባ ስለማናነበው ነው እንጂ ሞርጌጅ ያደረገ ሰው ይላል። ባካችሁ ያንብቡትና ምን ይላል? ሞርጌጅ ያደረገ ሰው አታች ሊያስደርገው ይችላል ይላል። ሁለቱም አንድ ቢሆን ኖሮ ይሄን እኮ አይልም ህጉ። ይሄንን ህጉ የሚልበት ምክንያት ሁለቱም ልዩነቶች ስላሏቸው ነው። አታች የሆነ ንብረት ሞርጌጅ የተደረገ ንብረትን ትራንስፈራቢሊቲ ስላለው ይሄንን ትራንስፈራቢሊቲ የማትፈልግ ከሆነ አታች አስደርገው ይልሃል። because there is a difference now ሞርጌጅ በመሆኑ ትራንስፈራብል የነበረ ንብረት ቢሆንም እንኳ ግን አታች ስላረከው ትራንስፈራቢሊቲውን ትገጠዋለህ። ሌላ ሰው እንዳልኳችሁ መብት እንዳያቋቁምበት በማድረግ ትራንዛክት ያርግበት ብትገኝም አክሽን ዊል ቢ ኢሊጋል ይሆናል። እና እንደሱ አይነት ነገሮችን ዲፍረንሶችን ማየት ያስፈልጋል ማለት ነው። እሱ ለማለት ነው። ስለ ፍርድ ክለሳ ትንሽ ላውራ። ዛሬ ኤክስኪዩሽንን መጨረስ ስላለብን ፈጠን ልበል አይደል? እንደሱ አይሻልም? ጊዜ እንዳያንሰን። እሺ እነዚህ ሰዎች አሁን በተለይ ብዙ ባንኮች አሉ። ሰው ብዙ ባንክ ላይ ገንዘብ ያስቀምጣል። ስለዚህ ብዙ ጊዜ አሁን የተለመደው ነገር በጣም በአማራ ባንክ፣ በህብረት ባንክ፣ በአቢሲኒያ ባንክ፣ በዳሽን ባንክ ምናምን ማአት ነገር ኦሮሚያ ባንክ ምናምን ይልሃል፣ አንበሳ ባንክ ምናምን ይልህና ለዚህ ሁሉ ግድ ይተላልፍልኝ ይልሃል። ለዲስትሪክቶቹ ለየባንኮቹ ዲስትሪክቶች ታስተላልፋለህ። የሆነ ሰርቪስ ትከፍላለህ፣ ገንዘቡ ይያዛል ማለት ነው። ያ ከሆነ ገንዘቡ ይከበራል። ፍርድ ስታገኝ ምን ይሆናል? ፍርድ ስታገኝ ለዕዳ ታውለዋለህ ማለት ነው። ችግሩ ምን ያህል ለሚታገለው ነው ያለው ጥያቄ አይደለም። በተጠየቀው ዳኝነት ልክ ነው የሚታገለው ማለት ለምሳሌ ፍርድ ቤቱ ይሰጣል። አሁን ባለፈው እንደዚህ ስናሳድፍ ምንድነው ያደረገው ፍርድ ቤቱ? እንግዲህ ኮስቶች ይኖራሉ አይደል? ከሳሽ ወገን ይከበረልኝ ብሏል። እሱ እንደሚጠይቀው ዳኝነት 300 ሺህ ለምሳሌ ቢሆን 300 ሺህ ብር ቢፈረድለት ኮስቶችም ይኖራሉ አይደል? ኮስት ወለድ ምናምን ይኖራል። እሱንም ታስብና 300 ሺህ ብር ኮስቶች ይጠበቃል ምናምን ተብሎ ታስቧልና 375 ሺህ ብር ድረስ ይከበራል። ከዛ ውጭ ያለውን ግን ሰውየው ነው መንቀሳቀስ አለበት። የንብረት መብት ደግሞ እየጠበቀ ይመጣል። ግልጽ ነው። ስለዚህ እንደዛ ነው። እንግዲህ ምን መሰላችሁ በብዙ የተለያዩ ባንኮች ላይ ቁጥ ያሉ ገንዘቦች ይሆኑና ግን ኳሊፋይ አያደርግም። እኛ ግን ሁሉ ጊዜ ስንል ምንድነው እስከ 600 ሺህ ብር ከሆነ እስከ 600 ሺህ ብር ድረስ ያለው ገንዘብ ይታገድ ነው። ከዚህ ቁጥ ሲል እንግዲህ ከየባንኩ ላይ ትንሽ ያስቸግር ይሆናል እንደዛ ሲሆን እና እኔ እንደማስበው ቁጥ ያሉት ገንዘቦች ከ600 ሺህ ብር በላይ ከሆኑ ሰውየው ሌላው እንዲያንቀሳቀስ ትደምርና ገብቷል
የተወሰኑትን ባንኮች እስከ መጠናቸው አንተ ከዚህ በላይ ምናምን ትለዋለህ። ለምሳሌ ከ20 ሺህ ብር በላይ እንዲህ ያንቀሳቀስበታል ወይ እንደዚህ ብቻ 300 ሺህ ብር በላይ እንዳይሆን እንትን በላይ ያለውን ለመልቀቅ ዓላማ ማለት ነው። ይሄ የማኔጅመንት ጥያቄ ነው። ሞር ኦፍ ማተር ኦፍ ማኔጅመንት የሚሆነው ግን ማኔጅ የምታደርግበት መንገድ ዲቫይስ ማለት ነው። ግልጽ ነው። ሌላው ምንድነው እኔ ብዙ ጠበቃ አሁን ሲጠይቅ ሁሉ ጊዜ በ154 ነው የሚጠይቃል። 154 ማለት እኮ ኢንጀንክሽን ነው። ኢንፎርስመንት ኦፍ ጀጅመንት ኢንሹር ለማድረግ በ151 መጠየቅ ያለበትንም በ154 ነው የሚላችሁ ጠበቃ በአብዛኛው እንደዛ ነው። ሄዳችሁ ብትመለከቱ እንደዛ ነው። 151 ብሎ የሚጠይቅ እኔ አንድ ጊዜ ብቻ ነው ያጋጠመኝ። 151 የሚያነሳ ጠበቃ ታዲያ ሁሉ ጊዜ የተለመደ ነው። ይሄ ትራዲሽን ውስጥ ትገባላችሁ። መታገል ነው ብሎ ያስባሉ። ይሄ ኮንሰፕቹዋል እንትኖችን አይለዩአቸውም እና 154 የተለመደ ስለሆነ ሁሉ ጊዜ 154 ነው እና ግን እኔ ባለጉዳዮች ንብረት እንግዲህ የአቤቱታቸው ይዘት ሰዎቹ 154 ስላሉ አይ የ154 ስለሆነ እናነሳዋለን አትበሉ። ለምን መሰላችሁ? ሰዎች ህግን ሊጠቅሱ አይጠበቅባቸውም። ሰዎች የአቤቱታውን ይዘት ነው ለፍርድ ቤቱ እንዲገልጡ የሚጠበቀው። ስለዚህ የጥያቄያቸው አቀራረብ ለፍርድ ማስፈጸም ፍርዱን ማስፈጸምበት ንብረት ስለማይኖረኝ ይታገልልኝ ካለ ለፍርድ ማስፈጸም ዓላማን ያስያዘው የጠየቀው ማለት ነው። ኢቭን ኢፍ 154 ተሳስቶ ቢጠቅስም አንተ ግን 154 ስለጠቀሰ ብለህ አትተውበት። ህግ አፍተርወርዶች የመጥቀስ ግዴታ ስለሌለባቸው ማለት ነው። ፕሊድ ማድረግ ያለባቸው ፍሬ ነገሩን ነው። ፍሬ ነገሩን እስከጠቀሱልህ ድረስ በዛ ፍሬ ነገር ረገድ ያለውን መብት መጠበቅ ይገባቸዋል። ግልጽ ነኝ? ግልጽ ነኝ? እሺ። ከዛ ሌላው ምንድነው? ዳግም ዳኝነት ነው። እንግዲህ እኔ በዚህ ላይ ዳግም ዳኝነትን አርቲክል 6 ሄዳችሁ ተመለከቱት። ዳግም ዳኝነት አርቲክል 6 የሚያነሳቸው ነገሮች አሉ። ትንሽ ጥያቄዎች አሉ። ዛሬ ፌደራል ሰበርም ትንሽ ወደዛ ያለ መጨረሻ ላይ አስተካክለዋል። ከዚህ በላይ ባለው ቁጥር የተነገረው ድንጋጌ እንደተጠበቀ ሆኖ ማናቸውም ሰው ይግባኝ ሊቀርብበት በሚችል ፍርድ ይግባኝ ሊቀርብበት በሚችል ፍርድ ይግባኝ ሊቀርብበት የማይችል ፍርድ የለም እንዴ? ለምሳሌ በድሃ ደም ላይ የመጣ ነገር ላይ ድሃ አይደለህም ስለዚህ ካልከፈልክ ክርክር አይቀጥልም ብለህ ብትወስነው እና ገንዘብ ከሌለው ሊቀጥል አይችልም ማለት። በድሃ ደም ደግሞ የሚሰጡ ውሳኔዎች ይግባኝ አይባልባቸውም። ሰው ይግባኝ ሊባልበት የሚችል ፍርድ ካለ ግን ቅሬታውን አቅርቦ ከማሰማቱ በፊት ቅሬታውን አቅርቦ ከማሰማቱ በፊት before he appeals ማለት ነው። there is an appealable decision አለ ግን ይግባኝ ከመጠየቁ በፊት መሆን አለበት እያለ ነው እንዴ። ይግባኝ ቢጠይቅስ ምንድነው እያለ ነው ያለው? እሱ ሰውዬ ነው የሚለው። ስለዚህ ሰው ሲያወራ ምን ይላል? ይግባኝ ለማቅረብ ያልተፈቀደበት ፍርድ ወይም ውሳኔ ቢሰጥበት ከዚህ ቀጥሎ በተመለከቱት ምክንያት ብቻ ፍርዱን ለፈረደው ወይም ትዕዛዙን ለወሰነው ፍርድ ቤት የተወሰነውን ዳኝነት በመክፈል አቤቱታውን ለማቅረብ ይችላል ይላል። ፍርዱ ከተፈረደ በኋላ ይግባኝ ካቀረበ ግን እነዚህ ግራውንዶች ቢኖሩም ማቅረብ አይችልም የሚል አይመስልም እንዴ? ግን እውነት ነው። ለምንድን ነው እንደዚህ ያለው? ይግባኝ የሚባልበት ፍርድ ካለ ይግባኙን አቅርቦ ከማሰማቱ በፊት አለ። ይግባኝ አቅርቦ ከማሰማቱ በፊት ሁለት ኢንስታንሶች ልግለጽላችሁ። አንዱ ትንሽ ኮምፕሊኬትድ ነው ትታወቃላችሁ፣ ግን ጭንቅላታችሁ ውስጥ ያለው ይግባኝ አቅርቦ ከማሰማቱ በፊት ምን ማለት ነው? አንድ ይግባኝ አቅርቦ ከማሰማቱ በፊት ይግባኝ ጠይቆ ለይግባኝ ሰሚ ፍርድ ቤት ሄደና ፍርድ ቤቱ አያስቀርብም አለው። ሁለተኛው ያስቀርባል ብሎ አከራከረው እና ወሰነ። ትንሽ ልዩነቶች አሏቸው እነዚህ። በሁለቱም አጋጣሚዎች ግን ይሄ ሰውዬ ይግባኝ አቅርቦ ከማሰማቱ በፊት for whatever reason ጥያቄው በይግባኝ ደረጃ ውድቅ ቢሆንበትም ባይሆንበትም once he moves to appeal review of judgment ጥያቄ አያቀርብም ነው እያለ ያለው። ይሄ አንዱ የፌደራል ጠቅላይ ፍርድ ቤት የተለያየ ውሳኔ ከተሰጠባቸው ነገሮች ውስጥ አንዱ ነው እና
አዎ ይግባኝ ካለማ አበቃለት ብለው ነበር መጀመሪያ ላይ። በኋላ ላይ ግን አይ ይግባኝ ቢልም ይችላል አሉ። እና ምንድነው የሆነው መሰላችሁ? ደሴ ላይ ልብስ ሰፊዎች ማህበር አለ። በማህበር አባላት መካከል ክርክር ይፈጠርና አንድ ማስረጃ ይቀርባል። ያ ማስረጃ በሐሰት የቀረበ ማስረጃ ነበር። ኤንዌይ እኛ ተወሰነ፣ ፌደራል ድረስ ሄዶ ጸደቀ። ሌላ ጊዜ ያ የተሰጠው ለውሳኔ መሰረት የሆነው ማስረጃ ሐሰተኛ ማስረጃ ነው ተባለና ቀረበ። ከዛ እኛ ጋር ሲያቀርቡት ሪቪው አድርጉልኝ ብለው ሲጠይቁ አይ ሪቪው ብትሉ ኦልሬዲ ይግባኝ ስላላችሁበት የኛ ጉዳይ አይደለም፣ ምክንያቱም የኛን ፍርድ ጠቅላይ ፍርድ ቤቱ አጽድቆታል እና የጠቅላይ ፍርድ ቤቱ ስላጸደቀው ይግባኝ ብላችኋል፣ ይግባኝ ሰሚው ጋር ሄዱ አላቸው። ይግባኝ ሰሚው ጋር ሄዱ እነሱ። ይግባኝ ሰሚው ደግሞ ይሄ እኮ የኮርት ኦፍ ሬንዲሽን ስራ ነው ማለት ምንድነው? ጉዳዩን በመጀመሪያ ያየው ፍርድ ቤት ስራ ተግባር እንጂ የይግባኝ ሰሚ ፍርድ ቤት ተግባር አይደለም ማለት አለው እና ወደኛ መለሰው። የበላይ ስለሆኑ ተቀበልንና አስተናገድናቸው። አክቹአሊ ግን የት ነው ማቅረብ ያለበታቸው? ታዲያ ዘቀስተኝ ቅድም ያነሳውላችሁ ዲስቲንክሽን እዚህ ላይ ነው። ጀጅመንቱ በበላይ ፍርድ ቤት ከጸደቀ it has been endorsed by the appellate court በበላዩ ፍርድ ቤት ተቀባይነት አግኝቷል። ስለዚህ የታችኛው ፍርድ ቤት ውሳኔ በበላዩ ፍርድ ቤት ውሳኔ ተውጧል። ስለዚህ የሚፈጸመው ፍርድ የበላዩ ፍርድ ቤት የሰጠው ፍርድ ነው። ስለዚህ እንደ ኮርት ኦፍ ሬንዲሽን አይደለም ግን እንደ ኮርት ኦፍ ሬንዲሽን ያየው ሊፈጸም የሚችለውን የመጨረሻውን ፍርድ የሰጠው ፍርድ ቤት ነው። ስለዚህ ለጠቅላይ ፍርድ ቤት ይቀርባል አይቀርብም? ዛት ኢዝ question የጠሩ ነገሮች አይደሉም። ምን ይሄ ሲምፕሊ አካዳሚክ ነው በሆነ መንገድ ነው የምነግራችሁ። ያኛው ግን ሪጀክሽን ነው። ፍርድ ቤቱ ይቅሬታህን አልተቀበልኩትም ብሎ ይሰርዘዋል ነው የሚለው። አያስቀርብም ሲልበት ኤንዶርስ አላረገውም ቅሬታህን አይ ተገቢ ነገር አለመስለም አልተቀበልኩትም ማለት ይሄ ማጽናት አይባልም፣ መሰረዝ ነው የሚባለው። በልማድ ግን አጽንተነዋል ይላል። በይግባኝ አልተቀበልኩትም ያልከው ነገር መሰረዝ እንጂ ማጽናት አይደለም። ማጽናት በፍትሐ ብሔር ስነ ስርዓት ህግ ቁጥር 3 4 8 ማጽናት በክርክር ነው። ክርክር ሳታደርግበት ሪጀክት የምታደርገው ከሆነ that is rejection, that is simply a rejection። መሰረዝ ነው የሚባለው። ዋናውን ፍርድ ኤንዶርስ አላረገውም፣ ቅሬታህን ነው የሰረዘው። ሁለቱ ልዩነት አላቸው ወይ እና ግን ምንድነው whatever the reason is መጀመሪያ ላይ ምን ብለው ወሰኑ? የለም ፌደራል ጠቅላይ ፍርድ ቤት ይግባኝ ካለ አክትሞለታል ይሄ ሰውዬ እንዴት ፍትህ ማግኘት ነው የት ይሉታል። እሺ ይሄኛው ፍርድ ቤት ያኛው ፍርድ ቤት ችግር የለውም ግን just because ይግባኝ ስላለ ብቻ መጥቶ ሪቪው ማስደረግ የለውም ማለት ነው ወይስ ምንድነው የሚለው ነገር is an issue to be discussed። እና በኋላ ላይ ግን ምን ተባለ? ይግባኝ ብሎም ቢሆን እንኳን መታየት አለበት ብለው ወሰኑ። እና ምንድነው እዚህ ላይ ያላችሁ የምፈልገው ይግባኝ ከመባሉ በፊት አለ። ለምን አለ? ይግባኝ ካለ ለመከልከል ዓላማ አይደለም። ይግባኝ ካለ ጉዳዩን ለይግባኝ ሰሚው ፍርድ ቤት ሊያቀርበው ይችላል እያለን ነው። ምክንያቱም አርቲክል 6 ሪቪው ማድረግ ሳያስፈልገው አዲስ ማስረጃ 327 ንዑስ ቁጥር 3 ሲደመር 3 4 5 በእነዚህ ድንጋጌዎች መሰረት አዲስ ማስረጃ አግኝቻለሁና ይታይልኝ ብሎ ሊያቀርበው ስለሚችል ነው ይግባኝ ከመባሉ በፊት። ይግባኝ ካለ በኋላማ 327 ንዑስ ቁጥር 3 ሲደመር 345 አዲስ ማስረጃ አግኝቻለሁ በታችኛው ፍርድ ቤት ላገኘው የምችለው ማስረጃ አልነበረም ብሎ አቅርቦ በበላዩ ፍርድ ቤት ያስመረመረው ስለሚችል ነው እንጂ ይግባኝ በመባሉ ብቻ ሰውየውን ሪቪው ማስደረግ መብቱን ለማሳጣት አይደለም። ስለዚህ የኋለኛው የፌደራል ጠቅላይ ፍርድ ቤት ውሳኔ ትክክል ነው። ጥያቄው የሚሆነው የት ያቅርብ ነው። እንግዲህ ያው ክርክሩ እዚህ አካባቢ ያለው ነገር እንደተጠበቀ ሆኖ ሊኖርን የሚችለው ልዩነት እንደተጠበቀ ሆኖ ጉዳዩ ሲጸና አከራካሪ ይሆናል። ጉዳዩ ግን ሲሻሻል ወይም ሲሻል የተሻለው ፍርድ ወይም የተሻሻለው ፍርድ መብቱን የነካው ሰው
በመሻሻሉ ምክንያት መብቱ የተነካበት ቦታ ላይ ሄዶ አፔሌት ኮርቱ ላይ ያቀርባል። በመሻሩ ምክንያት መብቱ የተነካበት ሰው ፍርዱን የሻረው ፍርድ ቤት ላይ ሄዶ ያቀርባል። ኦፍ ኮርስ የሪቪው ኦፍ ጀጅመንት ጥያቄ የትራያል ኮርት ጥያቄ ነው። ግን እንዲህ አይነት አንዳንድ ቫሪዬሽንስ ስለሚኖሩ የዳኛው ፍርድ ቤት ሲሽረው የሚፈጸመው የበላዩ ፍርድ ቤት የሰጠው ውሳኔ ስለሚሆን ሲያሻሽለው የሚፈጸመው የበላዩ ፍርድ ቤት ውሳኔ ስለሚሆን ማለት ነው። ስለዚህ ሊፈጸም የሚችለውን ፍርድ ለሰጠው አካል ማቅረብ ተገቢ ነው። ሌላው ኮንዲሽን ተደርጎ የሚቀመጠው ነገር አንደኛ ሐሰተኛ ሰነድ ያዘጋጀ፣ ሐሰተኛ የምስክርነት ቃል መሰጠት፣ መደለያ፣ እነኚህ በጣም መሰረታዊ ነገሮች ናቸው። ግን እነኚህ ብቻ አይደሉም። ዝርዝሩ ማአት ነገር ሊመጣ ይችላል። አንዱ ፐርጀሪ ሐሰተኛ የምስክርነት ቃል፣ ፎርጀሪ ሐሰተኛ ሰነድ እና ደግሞ ይሄ ምንድነው ኮረፕሽን መደለያ በኮረፕሽን ከሆነ እነኚህ ነገሮች ለሪቪው ኦፍ ጀጅመንት በቂ ይሆናሉ። ግን ችግሩ ምንድነው? ከነኚህ ውጪ የሆኑ ኤሌመንቶችንስ የአንቀጽ 6 መለኪያ አይሆንም ወይ ነው። እሱ ላይ ስትሄዱ ትንሽ የሚያነጋግር ነገር አለ። አማርኛውን ብታዩት ለምሳሌ ምን ይላል? የመጨረሻው ፍርድ ወይም ውሳኔ ወይም ትዕዛዝ የተሰጠው ሐሰተኛ የተዘጋጀው ሐሰተኛ የምስክር ቃል ወይም መደለያ ብሎ አይቆምም እዛ ላይ ወይም ወንጀል ጠቀስ የሆነ ነገር ይላል። ስለዚህ እነኚህ ምሳሌዎች ናቸው። እንዲህ አይነት ሲሆን ኢንተርፕሪቴሽን ምንድነው መሆን ያለበት? ኢንተርፕሪቴሽን እንዴት ነው መሆን ያለበት? ያልተጠቀሱ ሌሎችም ለሪቪው ኦፍ ጀጅመንት ምክንያት የሚሆኑ ነገሮች አሉ ማለት ነው አይደል? ስለዚህ እነኛ ነገሮች ምንድን ናቸው? ወንጀል ጠቀስ መሆን የለባቸውም እንዴ? ምክንያቱም ወንጀል ጠቀስ የሆነ ነገር መሆን አለበት። ለምሳሌ ተሳስቼ ነበር የሰጠሁት ቢል መሬት አስተዳደር ወንጀል ጠቀስ ነው? ወንጀል ጠቀስ ነው? ወንጀል ጠቀስ ነው የሚሆነው እንደዛ ሲሆን ወንድሞቼ እህቶቼ ወንጀል ጠቀስ ነው ለሪቪው ኦፍ ጀጅመንት ምክንያት ይሆናል። ፌደራል ጠቅላይ ፍርድ ቤት ግን እንደሱ ብሏል። መሬት አስተዳደር መሬቱ እነሱ እንከራከራለን። መሬቱ የሱ ነው ብሎ ሰጠኝ ማስረጃ የሱ ነው ብሎ አለና ውሳኔ ሰጠ። በኋላ ፕራክቲካሊ የሚሆነውን ነው የምነግራቸው። ፖለቲካሊ ሰዎች እዛ ሄደው ወይ ባለስልጣን ዘመን ይሆናል ምናምን እዛ ሲያዋክቡት ምናምን በላሁን ሌላ ማስረጃ ስትሲሉት ያው ታዛዥ ስለሆነ አይ ለከሌም ነበር ስሙ ናው የናኦር ነው ብዬ ከዚህ ቀደም የሰጠሁት ማስረጃ ስህተት ነው፣ በስህተት ነው የኔ የሰጠሁት የጸጋዬ መሬት ነው ብሎ ይሰጣል። ይችን ይዞ ይመጣና ሪቪው ኦፍ ጀጅመንት ይጠይቃል። ስለዚህ መሬቱን ሴፍሊ ከሱ ነጥቀዋለሁ ማለት ነው። እና የኔ ጥያቄ መሳሳት ለሪቪው ኦፍ ጀጅመንት ምክንያት ይሆናል አይሆንም? አይሆንም። ወንጀል ጠቀስ ነው ወይ ነው ጥያቄው። መጣው ወንጀል ጠቀስ ነው ካላችሁን ይሆናል። ግን መሳሳት ወንጀል ጠቀስ ነው ወይ ነው? አይደለም። ስለዚህ it cannot be ground for review of judgment ለሪቪው ኦፍ ጀጅመንት መነሻ ሊሆን አይችልም። እሺ እንደዛ ነው መሆን ያለበት። እሺ ሌላው እንግዲህ ሌሎች ኮንዲሽኖችም አሉ። እነዚህ ብቻ አይደሉም። አንዱ አስፈላጊውን ትጋት ማድረግ ነው። አስፈላጊውን ትጋት ማድረግ እየቻለና ሳያገኘው ቀረ ከሆነ ፍርዱን ለማስለወጥ የሚችልም ቢሆን ግን በቂ ትጋት ባለማድረጉ ምክንያት ከሆነ ሪጀክት መደረግ አለበት። ሌላው ደግሞ ፍርዱን ለመለወጥ የሚያስችልም መሆን አለበት። አንዳንድ ጊዜ እኮ በሐሰት ተቀረቡ በሐሰተኛ ሰነድ በፎርጀሪ ተሰርቶ የመጣ ነው ብንለው ግን በሌላ ምክንያት ውሉ ለምሳሌ ቫሊዲቲ የጎደለው ከሆነ በዛው ምክንያት ሊፈርስ የሚችል ከሆነ ስለሚሆን ዞሮ ዞሮ በሐሰት ተዘጋጅቶ የቀረበ ሰነድ ነው ብንለው ምንም ትርጉም የለውም። ስለዚህ የሚቀርበው ማስረጃ ፍርዱን ለመለወጥ የሚያስችል መሆን አለበት። ለምሳሌ የቫሊዲቲ ጉድለት ባይኖርበት ኖሮ ፍርዱን ሊያስለውጥ የሚችል ከሆነ ግን ይሄንን ማስረጃ ብታመጣ ፍርዱን ለመቀየር እኔ ዞሮ ዞሮ የቫሊዲቲ ጥያቄ የሚነሳበት ከሆነ ያ ዶክመንት
ኢንቫሊድ የሚሆን ከሆነ ፍርዱን ለማስቀየር አይችልም ማለት ነው ዞሮ ዞሮ። ስለዚህ ፍርዱን ለማስቀየር የሚችል መሆኑን ማወቅ ያስፈልጋል። ሌላው በአንድ ወር ውስጥ ይሄ በጣም እንግዲህ ዋን ዘሞስ ኢግኖር የሚደረገው ፓርት በአንድ ወር ውስጥ የሚለው ነው። ሁለት ነገሮች ችግር አለ። ፍርድ ቤቶች የአንድ ወር ጊዜ ቼክ አያደርጉም። ይሄ የጊዜ ገደብ ነው። ፕሮሲጀራል ፔሪድ ኦፍ ሊሚቴሽን ነው ወይም የስነ ስርዓት ይርጋ ነው። የስነ ስርዓት ይርጋ ነው። የስነ ስርዓት ይርጋ ከሆነ ደግሞ የስነ ስርዓት ክርክርን ይርጋ ፍርድ ቤቶች ሊያነሱት ይችላሉ ብሎ ወስኗል። one of the best judgments በፌደራል ፍርድ ቤት መቶ ምረጻ አይታችሁ ይወስኑ the best judgment። ምክንያቱም የፕሮሲጀርን ይርጋ ማንሳት ፍርድ ቤቶች ይችላሉ ብለው ሲሉ የሰጡት ሪዝኒንግ ጥሩ ነው። የክርክር ሂደት የህዝብ ሀብት የሚፈስበት ሂደት ነው። ይሄን የህዝብ ሀብት የሚፈስበት ሂደት ኮንትሮልድ መሆን አለበት in the interest of the public። therefore የስነ ስርዓት ህግ ላይ የተደነገጉ ድንጋጌዎች ለኤፊሺየንሲ ዓላማ የተቀመጡ ድንጋጌዎች ስለሆኑ ኤፊሺየንሲ ዲፊት ስለሚያደርጋሉ the judge has the responsibility ይሄንን ነገር ቼክ የማድረግ የመግራት የመቆጣጠር ኃላፊነት አለበት ብለው ሻው። ስለዚህ ዳኞች አያነሱት የሚለውን ነገር ቀየሩት ማለት ነው። one of the best judgments በፍርድ ቤት ጥሩ ፕሮሲጀራል ፔሪድ ኦፍ ሊሚቴሽን ልክ ነው። ምንም የሚጨመር የሚቀነስ ነገር የለውም። the best argument ነው። መጀመሪያዎቹ ቮሊዩም 3 አካባቢ ላይ የተሰጠው ውሳኔ ነው እና የአንድ ወሯን ጊዜ ማንሳት ስለምንችል ተከራካሪው እንዲያነሳ ብቻ መጠበቅ የለብንም ለማለት ፈልጌ ነው። ኮንትሮል መደረግ አለበት ለማለት ፈልጌ ነው። ይግባኝ ስለሚቀርቡበት ሁኔታ እዛች ላይ ትንሽ ማሳሰብ የምፈልገው ነገር አንዲት ነገር ብቻ ነው። በ6 ንዑስ ቁጥር 4 ላይ እንደተገለጸው ለምሳሌ ሪቪው ኦፍ ጀጅመንት አንድ ሰው ይጠይቃል። ይሄ ጀጅመንት for the reasons mentioned before በዛ በተጠቀሱት ምክንያቶች ችግር ስላለበት ሪቪው ይደረግልኝ ብሎ ሊጠይቅ ይችላል። ፍርድ ቤቱ ሪቪው አደርገዋለሁ ብሎ ሊወስን ይችላል ወይም ሪቪው አላደርገውም ብሎ ሊወስን ይችላል። ሪቪው አደርገዋለሁ ብሎ ቢወስንም ሪቪው አላደርገውም ብሎ ቢወስንም በሁለቱም ምክንያት ይግባኝ አይባልበትም። ዶንት ፎርጌት that ይግባኝ በሁለቱም ምክንያት አይባልበትም። የህግ ስህተት አለ ከተባለም የህግ ስህተቱ በሰበር በካሴሽን ሄዶ ነው እንጂ የሚታረመው ኖርማል የሆነውን የይግባኝ ስርዓት ተከትሎ የሚታረም አይደለም። ነና ፒለል ነው። ግን ይሄ ማለት ለምሳሌ ሪቪው አደርገዋለሁ ብሎ ፍርድ ቤቱ ጉዳዩን አይቶ መዝኖ በመጨረሻ ላይ ቢያጸድቀውስ ይግባኝ ይባልበታል አይባልበትም? ፋይናል ጀጅመንቱ ላይ ይባላል አይደል? ምንም የሚከለክለው ነገር የለም። እሱ ይባላል። አን አፒለብል የሆነው የትኛው ነው? ሪቪው አደርገዋለሁ ወይም አላደርገውም ተብሎ የሚሰጠው ውሳኔ ብቻ መሆኑን ኖቲስ እንድታረጉ። ሌላ ሲታየው